ሰላም ሰላም ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ዛሬም ተመልሼ መጥቻለሁ እና ደግሞ ዛሬ ባልታሰበና ለየት ባለ ቪዲዮን የመጣ ነው። እንግዲህ ሩቲ ሄርሜላን እና አብርሽን ይዛ መታለች እና እውነት ይሁን ውሸቱን ባናቅም ኦር ደግሞ ለመልካምነት ይሁን ኦር ለመበቀል ይሁን ባናቅም እንግዲህ እንደሰማችሁት ከሆነ አብርሽን ከፍቅር ጋር ሆነ ከማይ ከሄርሚ ጋር ሆነ ባይክ ይሻለኛል። የፈለገ ቢሆንም ለልጅ አባት ነክ ደህና ሆነክ እንድትኖር እፈልጋለሁ እያለችው ነው። እና ይሄ ነገር እንዴት ነው? እውነት ይመስላችኋል ወይስ እንዴት ነው? አሁን እሱ በእርግጥ አላመናትም። ምክንያቱም በፊት በሱ ላይ በሆነው ነገር ላይ እንትን ስላለ በጣም ስለረበሸው ይሄኛውን እውነት እሷ አድርጋ ነው ወይ የሚለው ነገር በጣም ግራ እያጋባው ነው። እና ኢቨን ሄርሜላ ራሱ መጀመሪያ ላይ ወት እንደማለት ነው። ምክንያቱም እንዴት ዛሬ ሩታ ይሄ ፈጸመች ወር ደግሞ ይሄን ተናገረች፣ እንዴት ከአንደበቷ ይሄ ወጣ የሚለው ስለገረማት ማለት ነው። እኔ አሁን በሁለት አንግላ ያለው አንደኛ እውነትም የማይፈልገውን ህይወት ከፍቅር ጋር ከሚኖር ኦልሬዲ ከሄርሜላ ጋር ተለማምደዋል። እሷ ደስተኛ ካረገችው ከሱ ጋር ቢቀጥል እኔም ደግሞ በአቋራጭ ያው በልጇ ምክንያት በሰላም እንገናኛለን የሚለውን አስባ ይመስለኛል። ኦር ደግሞ ለሄርሚ ፍቅር ያለውን ፍቅር ኦር ደግሞ እንዲህ ብሎ ወደ እሷ ይመለሳል የሚለውንም ቼክ ለማድረግ ይሁን አይ ሃቭ ኖ አይዲያ። እንግዲህ እሷ ናት የምታውቀው። ግን እሱ አላመነበትም፣ ችግሩ አላመነበትም። እና እኔ ግን ሩታና ሄርሜላ እንደዚህ ክሎዝ ሆነው በአንድ መቆማቸው በጣም ደስ ብሎኛል። እንደ ማንኛውም ሰው እሱ መቼም የሚሆናቸው አይመስለኝም፣ ግን ከህይወታቸው አስወጥተው ራሱ እነሱ ጓደኝነታቸው ቢቀጥል ደስ ይለኛል፣ እንደኔ ማለት ነው። ምክንያቱም እነዚህ ልጆች ምናቸውንም የማይተዋወቁ ልጆች ናቸው፣ በሱ ምክንያት እየተፋጁ ያሉት ማለት ነው። ሶ ይሄ ሰው ለእነሱ የሚሆን አይመስልም። ያው እንዳያችሁት ነው። እስኪ እውነቷን ነው። አንዳንዴም ደግሞ ሩታ እውነቷን ነው ብዬ ነው የማስበው። ምክንያቱም የሆነ ኮንስታንት የሆነ አቋም ሊኖረው ይገባል። ምክንያቱም በአፉ አልፈልጋትም እያለ ሩታ ጋር ሄዶ ሌላ ነገር የሚያሳያት ከሆነ እሷ ደግሞ ያው የልጅ አባት ስለሆነ ነገሮችን ተሸንፌ ያስተካክለን ልጄን አብረን ብናሳደግ የሚል አይዲያ ይመጣላታል፣ ትከተለዋለች። ከዛ ደግሞ እሱ ይሸሻታል። ያኔ ይሄ በቃ እንዴት ነው የሆነ ነገር ወይ ጠበቅ አርጎ ማያስራችሁ ወይ ለቀቅ አርጎ ማይለቃችሁ ነገር እንደዛ ነው የሆነበት ነገሩ ማለት ነው። እና ሩታ አሁን ላይ ከንግግሯ እንደተረዳሁት ከሆነ እስኪ አንተ ቃልህም በተግባርም አሳየኝና እኔም መቁረጥ ያቅተኝ አለችው። እንግዲህ ከአንደበቷ ይሄም እስከወጣ ድረስ እሱ እውነት ከሆነ ያው በህዝብ ፊት ነው የተናገረችው። ነገ ደግሞ ተመልሳ መታ ህይወቱን እንደገና ትበጠብጣለች የሚል ግምት የለኝም እኔ። ምክንያቱም ብዙ ነገር አሳልፋለች። በቃ በጣም ተጎዳድተዋል። በጣም ማይሆን ደረጃ ላይም ተደራርሷል። ሶ አሁንም እንደገና እንደዛ ታደርጓለች ወር ትበቀሏለች የሚል ሀሳብ 100% እርግጠኛ ለመሆን ከባድ ነው። ሶ እንደኔ አይ ቲንክ አብርሽ ላይም አሁን የሆነ ጥያቄ ይፈጥራል ይሄ ነገር። ሜቢ ደውሎ ሊያጣራው ላይ ይችላል ከሄርሜላ ወር ከሷ ራሱ ማለት ነው። ማለት የሆነ ደስ የሚለው ነገር ይኖራል ብዬ አስባለሁ ለሄርሜላ እውነት ትክክለኛ ፍቅር ካላት እና ጀስት በቃ በጭቅጭቁ ምክንያት የሸሻት ከሆነ የሆነ ፐርሰንቱ ሜቢ 50-50 ቢሆንም የሆነ ፐርሰንቱ ወደዚህ የመመለስ ሀሳብ ይኖረዋል ብዬ አስባለሁ። ይሄን ጥያቄ ደግሞ እሱ ከፈለገ ከሱ ጋም ያሉትን እህት ወንድሞቹን ታላቆቹን የእሷንም እህት ወንድሙን ታላቁን ኦር ደግሞ እንትን አለቻ ማናት እቺ የእሷ አክስቷ ናት መሰለኝ፣ አክስቷ አለች የሩታ ማለት ነው። እነሱን አንድ ላይ ሰብስቦ ይሄን ጥያቄ ያቀርባልኛለች። ሶ እውነት ዛሬ እናንተ ፊት ቃል ትግባልኝ፣ አልደርስባትም፣ አትድረስብኝ በልጇ ምክንያት ካልሆነ በቀር ብሎ ቃል ተግባብተው ቀጥ ብሎ ህይወቱን ከሄርሜላ ጋር የሚቀጥል ከሆነ ደስ ይላል።
ኦር ደግሞ እንደለመደው እኔ ተሰብስቤ አልቀመጥም እንዲሁ ዞር ዞር ልበል የሚል አይነት ከሆነ አይስማማም። መቼም ሊሰማቸው አይችልም። እሱም ኦልሬዲ ብሏል፣ አልሰማቸውም፣ ከማናችሁም ጋር አልሆንም አለ። ግን እንዴት ነው እየፈለገ እንዳልፈለገ መሆን ነገር እንደዛ ነው። የሆነ ኮመን የሆነ ዲሲሽን የለውም እና ብቻ ላይፋቸው በጣም ይገርማል። እኔ እንደኔ ሴቶቹ አልችል ብለው ነው እንጂ አልቆርጥ ብለው ነው እንጂ ቆርጠው ሁለቱም የራሳቸውን ህይወት ቢኖሩ በቃ። ምክንያቱም አንድ ሰው አንድ ያያችሁት፣ ሁለት ያያችሁት፣ ሶስት ያያችሁት፣ ብዙ ነገር አያችሁበት ያ ሰው እንደማይሆናችሁ ካወቃችሁ ከዛ ህይወት መውጣት ነው በቃ። ምክንያቱም ነገ እንኳን ተመልሳችሁ አንድ ላይ ብትሆኑ የሆነ ነገሮች አይጠፉም በቃ። የሚረብሻችሁ ነገር፣ ሁሌ የሚያበሳጫችሁ ነገር አይጠፉም። ምክንያቱም አንዴ እሱ የሆነ ነገር ከለመደ ያን ነገር ማቆም አይችልም። ኢቨን እንኳን በኖርማል ራሱ ሴትን ቢቀርብ እኛ አእምሯችን ላይ የሚመጣው ያለፈ ያሳለፈው ህይወቱ ነው። ያን ነገር ደግሞ ሁሌ እያብሰለሰሉ፣ ሁሌ እየተጨቃጨቁ፣ ሁሌ እየተጣሉ ከመኖር በነፃነት ሩታም ልጇን ብታሳድግ፣ ሄርሜላም ደግሞ ሄርሜላ ደስ የሚለው ልጅ የላት ምን የላት፣ ምን አስጨነቃት? ይሄን ያህል እኮ የሚያስጨንቅ ነገር የለም። አይኖ ያፈቀረ ሰው ፍቅር ከባድ ነው፣ እሱን እረዳታለሁ። ግን ደግሞ የማይሆናት ከሆነ ሰው እኮ የሆነ ፍቅርን ሰውን አፍቅሮ ከዛ ሰው ጋር ትዳር የሚያስብ ከሆነ ትዳር ውስጥ ከገባ ደግሞ ብዙ ነገሮች አሉ፣ ብዙ ስተረገሎች አሉ ትዳር ውስጥ ማለት ነው። ትዳር እንደዚሁ ጀስት አሁን ተያይተው እንደተዋደዱ አብረው ብዙ ነገር እንዳሳለፉ ደስ እንዳላቸው ትዳር ውስጥም እንደዛው ይቀጥላል ማለት አይደለም። ትዳር ውስጥ ደስታም አለ፣ ሀዘንም አለ። ኦር ደግሞ ሞር ዘን ዲስ ራሱ ትዳር ውስጥ ስትገቡ በጣም ፊውቸርን ታስባላችሁ። ፊውቸራችሁ ላይ ብዙ ነገር ታስባላችሁ። ልጅ ይመጣል። ያ ልጅ ካለ አባት ካለ እናት ማደግ የለበትም። በቃ ማለት ፍቅረኛሞች ሆናችሁ ያላችሁት ሁኔታና ትዳር ውስጥ ከገባችሁ በኋላ ያለው ሁኔታ ፈጽሞ አይገናኝም። ፍቅረኛ ላይ ከሆናችሁ ከተዋችሁም ሌላ ፍቅረኛ መያዝ ትችላላችሁ። ኦር እነሱም እንደዛው ያኔ እንደዚህ ከትዳር እንደመውጣቱ አይከብድም ማለት ነው። ግን ልጅ ከተፈጠረ በኋላ በጣም ይከብዳል። እኔ እንደኔ ማለት ነው። ፈጣሪም አይበለው፣ ግን እንደዚህ አይነት ህይወት እንዲኖረኝ አልመኝም። ምክንያቱም እኔ አሁን ልጃችሁ ላይ የእንጀራ አባት ማምጣት ኦር ደግሞ የእንጀራ እናት ማምጣት ምን ያህል እንደሚከብድ ማለት ነው። ምን ያህል እንደሚከብድ ሜቢ ያ ሰው ልጃችሁን እንደ ልጁ ላያይ ይችላል፣ ወይ ልጃችሁን እንደ ልጇ ላታይ ትችላለች። ሶ እንደዚህ አይነት ነገሮች ስላሉ ፈጣሪ ቢፈቅድ ሳይለያያቸው አንዴ እንደጀመሩ እስከ መጨረሻው በህይወት እስካሉ ድረስ አንድ ላይ ቢቆይ ማንኛውም ሰው ደስ ይላል። ግን ደግሞ ከአቅም በላይ ሆኖ መለየት መብቴ ከሆነ አንድ ሰው ተለያይቶ ተከባብሮ እሱም እንደ አባት ማድረግ ያለበትን አድርጎ እሷም እንደ እናት ማድረግ ያለባትን አድርጋ ተቻችለው ልጃቸውን በመሀል ማሳደግ ይቻላል። እሱም እንግዲህ የራሱ ላይፍ ሌላ ይመጣል፣ እሷም እንደዛ። ያ በቃ መለየት የመጨረሻ መፍትሄ ከሆነ ነው የመጨረሻ አማራጭ መሆን ነው ያለበት እንጂ በትዳር ውስጥ የሆነ ነገር ስለተፈጠረ ብቻ ትንሽ ነገር ስለተፈጠረ ብቻ እሱ ኃይለኛ ወር እሱ ኃይለኛ ሆኖ ነገሮችን ጀስት ገና ሪሌሽን ውስጥ እንዳሉት ነገር የሚያበላሹ ከሆነ ኬርሊስ ነገር ካረጉት ነገሮች ይበላሻሉ። ግን ማንኛውም ሰው ትዳር ውስጥ ከገባ በኋላ ሁሉ ነገሩ መቀየር አለበት። በፍቅር ካሉበት ታይም ሁሉ ነገር መቀየር አለበት። ምክንያቱም አንድ ሰው ትዳር ውስጥ ገባ ማለት እኮ ሴቲቷም ወንዱ የራሳቸው የሆነ ኃላፊነት እንደገቡ ነው። በቃ ማለት ትልቅ ኃላፊነት አለባቸው። ትዳር ጀስት እንዲሁ ተገብቶ እንዲሁ ለሁለት እስከ መጨረሻ የሚኖሩት ነገር አይደለም። ከሁለት ሶስት መሆን አለ፣ ከሶስት አራት እንደዛ እያለ ይቀጥላል። ያኔ ደግሞ የራሳችሁን ሀሳብ ትታችሁ ለልጃችሁ ነው ማሰብ የምትጀምሩት፣ ለልጃችሁ ነው መኖር የምትጀምሩት። ትዳርን ሰዎች እንደ ቀላል አይቶ ለመግባትም ይቸኩላሉ፣ ለመውጣትም እንደዛው። እስፔሻሊ አሁን የኛ ጀነሬሽን አሁን ያለንበት በጣም ከባድ ነው። ምክንያቱም
ድሮ ቤተሰቦቻችን ብዙ ነገር ችለው ስንትና ስንት ልጆች ያሳድገው ነው